ሰላም ሰላም የሶሲ ቲዩብ ቤተሰቦች እንኳን ደህና መጣችሁ ብለናል። በቪዲዮአችን ላይ እንደምትመለከቱት ልጆች እንግዲህ መሳተፍ አንዳንዴ ይፈልጋሉ በነገሮች ላይ። ይኸው እንደምታዩት እንግዲህ ያው ሳሙና ምናምን ሳሙና ለመስራት የሚያስፈልገንን ግብአት እየነገረን ነው ማለት ነው። በመጀመሪያ ቪዲዮአችንን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ወደ አሰራሩ እንሄዳለን። ሌትስ ጎ። በመጀመሪያ ያዘጋጀነውን ሳሙና በምታዩት መልኩ እንደዚህ በደንብ አድርገን እንፈቀፍቀዋለን። በደንብ ሳሙናው እስኪያልቅ ድረስ እንፈቀፍቃለን። በደንብ ያው ትንሽ አድካሚ ነገር መፈቅፈቁ ቢሆንም መፈቅፈቅ ነው በቃ። ፍቅፍቅ አድርገን ከጨረስን እንደዚህ ትንሽ ሰዓት ይፈጃል። እንደውም እኔ በቪዲዮ ትንሽ ከትከት አድርጌ አውጥቼው ነው። ረጅም ሰዓት ነው የሚፈጀው መፈቅፈቁ። ረጅም ሰዓት ስላችሁ ያው ብዙም አይደለም፣ መፈቅፈቅ ነው፣ ያው መሞከር ነው። ቤት ውስጥ ባለው ነገር እናንተም እንድትሞክሩ ተጋብዛለሁ። እንደዚህ ፈቅፍቀን ካዘጋጀነው በኋላ በምታዩት መልኩ ፈሳሽ ሳሙና ለሽታ ኤሰርን የተጠቀምኩት ለሽታ ማለት ነው። ኤሰር ፈሳሹን የዝንጅብሉን እሱን በላዩ ላይ እናፈሳለን ማለት ነው። በትንሹ ማለት ነው። አንድ ሳሙና ነው ደረቅ የተጠቀምነው። ፈሳሽ ሳሙና ደግሞ እንደዚህ ለሽታ ነው የምንጠቀመው ብያችኋለሁ። ከዛን ይሄን እንደዚህ ከተጠቀምን በኋላ ደግሞ እንደገና የልብስ ስፕሬ ሽታዎች የሚያመጡ መዓዛ፣ ጥሩ መዓዛ እንዲኖረው ሳሙናችን ይሄንን የምታዩትን የልብስ ስፕሬ እንጠቀማለን ማለት ነው። ከዛን በላዩ ላይ እንነፋበታለን ማለት ነው። የልብስ ስፕሬውን እንደምታዩት ብዙ ባይታይም ሲነፋ እንነፋበታለን። ከዛን የፈላ ውሃ አንድ ሊትር የፈላ ውሃችንን ባዘጋጀነው በፈቀፈቅነው ሳሙናችን ላይ እንጨምራለን ማለት ነው። ልክ ሳሙና ውሃችንን የፈላውን ውሃ የጨመርነውን ደግሞ ከዛ ምን እናደርጋለን? እንደምታዩት ከመፈቅፈቃችን ላይ ሳሙናውን እያስወገድን ነው ማለት ነው። በመቀጠል ደግሞ የጨመርነውን ውሃ በመምቻ ማለት ነው፣ እናንተ ባላችሁ ቤት ውስጥ ባለው ነገር መምታት ትችላላችሁ ማለት ነው። ትመታላችሁ ማለት ነው። በደንብ መምታት ይጠይቃል። በቃ ሳሙናው እስኪሟሟ እስኪ አረፋ ወጥቶ ክሬም እስኪሆን ድረስ ማለት ነው መምታት ያለብን ማለት ነው። እዚህ ጋር እንደምታዩት ያው በማሽናችን እየመታን ነው። አረፍ አረፍ እያልን ነው በመሃል እንደዚህ እየመታ ነው። ያው ትንሽ ደቂቃዎችን ይፈጃል ስንመታ። ይህ ቪዲዮ እንደደረሳችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንድታበረታቱ። እዚህ ጋር እንደምታዩት ፓውደር እንጨምርበታለን። ፓውደር ምንድነው? እንዲፋፋ ያደርገዋል ማለት ነው። እና በጣም አሪፍ ነው። ቆሻሻን ለማስወገድም በጣም ይረዳል። ፓውደራችንን ከጨመርን በኋላ እንደገና ምን እናደርጋለን? እንመታለን በደንብ እስኪልም ድረስ ማለት ነው። በጣም እስኪልም ድረስ እንመታዋለን። እንደዚህ በምታዩት መልኩ ይህ ቪዲዮ እንደደረሳችሁ የሶሲ ዩቲዩብ ቻናል ቤተሰቦች ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ በቪዲዮአችን ላይ እንድታበረታቱን እንጠይቃለን። እናመሰግናለን ስለምትመለከቱ። እንደምታዩት ቪዲዮን ላይ እንደምታዩት በመምቻችን እየመታ ነው ማለት ክሬም ነው የሚመስለው፣ ሻንቲ ክሬም ነው የሚመስለው ማለት ነው። እንደምታዩት በጣም ደስ ይላል መልኩ ራሱ። ሽታው ደግሞ እስሩ ብትሆኑ ልነግራችሁ አልችልም። በጣም ነው ደስ የሚለው ማለት ነው። እንደምታዩት ክሬም መስሎ አላያችሁ? ክሬም እየመሰለ ነው። እዩት ምን እንደመሰለ። በእውነት በጣም ነው ደስ የሚለው። ሁላችሁም በቤታችሁ እንድትሞክሩ ተጋብዛችኋለሁ። እዚህ ጋር እንደምታዩት ያያችሁት እንዴት እንደላመ። በጣም ነው የላመው። በጣም ከመነግራችሁ በላይ እዩት። ሲጎተት ራሱ የሚበላ ሻንቲ ክሬም ነው የሚመስለው እንጂ የልብስ ሳሙና በፍጹም አይመስልም። አስባችሁታል? በአንድ የልብስ ሳሙና ይሄ ሁሉ ሳሙና ማምረት ማለት በጣም ነው የሚገርመው። ሁላችሁም በቤታችሁ እንድትሞክሩት ፈልጋለሁ ይሄንን ነገር። በተለይ ደግሞ ቆዳ በጣም ነው የሚያለሰልሰው። የቆሸሸ የልጅ ልብሶችን በጣም ነው ጽድት አርግቶ የሚያጥበው ማለት ነው። እና እዚህ ጋር ደግሞ ያው ካፕ አላዘጋጀውም ነበር ብዙ ካፖችን
እንትን እንዲልልኝ ነው እዚህ ላይ የትሪ ላይ እቃ ሰፋ ያለ እቃ ላይ የገለበጥኩትኝ። የቀሩትን ደግሞ በካፕ ምናምን አስቀምጫለሁ። በካፕ ላይ ፍሪጅ መግባት የለበትም። በካፕ ስታስቀምጡ በእቃ ላይ ስታስቀምጡት ማለት ነው። ምንም ንጹህ ቦታ ላይ በካፕ አርግታችሁ እኔ ባለኝ ካፕ እዚህ እንደዚህ እንደምታዩት አስቀምጫለሁ ማለት ነው። ከዛን 2 ቀን ሜቢ ሊፈጅ ይችላል ለመድረቅ ማለት እና በጣም አሪፍ ነው። በእውነት ሞክሩት። እጅ ደግሞ ሲያለሰልስ ልነግራችሁ አልችልም። እጅ እግር ልብስ በጣም ነው የሚያጸዳው። በእውነት ነው የምላችሁ፣ ሞክሩት ሁላችሁም በቤታችሁ። ይህ ቪዲዮ እንድደረሳችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። እኔ እህታችሁ ሶሲ ቲዩብ እያላችሁ ቪዲዮአችንን ስላያችሁ እናመሰግናለን። ይህንን እንደምታዩት ሳሙናችንን ወደ ካፕ አርግተናል ማለት ነው። በጣም ነው ደስ የሚል። ያው ከላይ እናንተ ባላችሁ ካፖች በሙሉ በስነ ስርዓት አርግታችሁ እንዲደርቅላችሁ አስቀምጡት። እኔ ከ1 ቀን በኋላ ደርቆ አልቀረጽኩትም የተጠቀምኩበትን። በእርግጥ ግን በጣም ነው የሚያለሰልሰው እጅ፣ ልብስም በጣም ነው የሚያጸዳው። ፒውር ነው የሚያደርገው። እውነት ለመናገር አያችሁት፣ እንዲህ ሳጎነብሰው ራሱ እንትን አይልም። አመሰግናለሁ። ባይ